አግብቻታለሁ። አላገባችም? ምን አልከኝ? አላገባችም። ለምን? እኔ አለሁ። ሁለት ባል ይፈቀዳል እንዴ? እኔ አለሁ። ተነስ። ምን አልከኝ? እኔ አለሁ እንዴ? በህጉ ሁለት ባል ይፈቀዳል? ጠይቀው ወደዛ። በህጉ ሁለት ባል ይፈቀዳል? አይፈቀድም? አለሁ እኔ። አረብ ሀገር ነው የምትኖረው። የት ሀገር? ሳውዲ ነው የምትኖረው? እዛ ነው የምትኖረው። ትሰራለች፣ በስራ ትሻሻላለች። ገንዘብ የለም፣ እድል የለም። በቃ ለኔ ብቻ መታዘዝ። አንተ ምን ታደርግልሃለህ? ሚስቴ ናት። ሚስቴ ልትላለህ? ሚስቴ ናት። የት ማዘጋጃ ነው የተጋባችሁት? በእኛ እናንተ ማህፀን ውስጥ ነው የወደድኳት። ማህፀን ውስጥ ነው ወድጄ ያገባኋት። ለምንድን ነው ማህፀን ውስጥ የምትቀመጠው? እዛው አማረችኝ። እዛው ገብቼ እዛው ያስኳት። እስካሁን አለሁኝ። አሁን ግን አሳበደችኝ። በቃኝ አለችኝ። መቁጠሪያ ቀጠቀጠች። ደግሞ እኮ የሚገርም ሃይማኖቷ እኮ አይደለም፣ ዝም ብላ ነው። አንዴ ወደዛ አንዴ ወደ ምን እያለች። ምንድን ነው ሃይማኖቷ? እስላም ናት። ሙስሊም ናት። ማነው ስሟ? ስሟ የክርስቲያን ነው። ስሟ የክርስቲያን ነው። ማነው ስሟ? ስሟ ትርሲት ነው። ትርሲትማ? ትርሲት አሊ። እሺ፣ ስሟ የክርስቲያን ነው። የድሮ ስሟስ? ስሟ በአጠቃላይ ትርሲት ነው። አረብ ሀገር ስትሄድ ግን ስምሽ የክርስቲያን ነው አሏትኝ። ቀየረችውና ሄደች። በዛ ሄድን። እዛው አስቀምጬ 14 ዓመት ሙሉ አስቀምጥኳት። ለምን? በቃ እዚህ ከመጣች ችግር እንደሚፈጠር አውቃለሁ። እስላም ነች። ምን ችግር ይፈጠርብሃል? ችግሩ ሰው ወደ ሃይማኖት አይደለም የምታመዝነው። በቃ ወደዚህ ነው የምታመዝነው። በማያገባት እየገባች አንዴ 12 ትሄዳለች፣ አንዴ በ12 ደግሞ በቃ እማትሆነ የላትም። ምንድነው 12? እንዴት ስሙን ልጥራልህ? እንዴት አሁንም እኮ ያስያዘችኝ በቀደም በሱ ነው። እንዴት ብዬ ልጥራልህ? ማነው ስሙ? ኧረ ተው አታቃጥለኝ። ከዛ እንዳወረደኝ አሁንም ከሷ ሊያወጣኝ ነው። እንደ እስላም ከዛ ማውረዱን የት ያውቃል? እኔ አውቃለሁኝ። ማነው ባለቤቱ? እኔ አውቃለሁኝ። ከላይ መውረድ? እሱ አይደለ ወደዚህ ያወረደኝ ነው እንዴ? ነው። እሱንማ ለምን እንክዳለን? አይካድም። እሱ አይካድም። ኧረ ጠይቀው። ባለፈው ከንፈሩን ሰንጥቀዋለሁ። በምን? በቦክስ ተነስቼ። ድንገት ነው የምትማጠው? ልጅቷ እኮ ስድብ አትችልም። በተፈጥሯ ስድብ አትችልም። እኔ ነኝ የምሳደበው። እና ታዲያ በቦክስ ምን አስመታታል? አፉን ሊከፍት ሲል ነው አዘጋውለት በቦክስ። ደነገጠች። ይቅርታ ብዬ እኔ አይደለሁኝም አለች። ይቅርታ አለች። ግን መታ? አዎ መታኝ። በደንብ አንዴ እዚህ ጋር ሰንጥቆኝ ነበር። እውነት ነው። ይኸው እንደዚህ አይነት ቦክሰኞች አሉ እንግዲህ። እና በቦክስ መተህ ደስ አለ? ደስ አለኝ። ግን እሷ ወዲያው ክስም አለች። ዥው አድርጌ እጄን ከመታወት በኋላ እሷ ክስም አለች። ይቅርታ አለች። ይቅርታ አለች? አዎ ይቅርታ፣ እኔ አይደለሁኝም አለች። እግዚአብሔር ይገስጽ ካለች። ደስ አለህ አንተ? ደስ አለኝ እኔ። ለምን? ምን ሆነሃል? ምቀኛ ነኝ። በቅናት ነው የገባሁት። በቅናት? አዎ። መሳደብ ነው። ምን ያደርጋል መሳደብ? መልስ ሲሰጠኝ ልሰጠው ነው። ዝም ይላል ግን እሱ? ዝም አለኝ። አሁን ነው እኮ ዝም ማለት የጀመረው። በፊትስ? በፊት መልስ ሲሰጠኛል ልሰጠዋለሁ። በቦክስ? አዎ። እንዴት ነው የምትማታው? ልበለውና ላሳይካ። እንዴት? እንደዚህ ነው ምናባትላለህ እንጂ ነው ማንቀው ነው። አዎ ምናባትላለህ ነው አለው። ጉልበት ማን ይበልጣል? እኔ አሸዋለሁ። በስልክም ትጣላለህ? አዎ ያስጠላኛል አልኩህ። ከፈለኩ ሳምንት አላነሳም። ከፈለኩ እየጠራ እያየ እንዳታነሳ አረጋታለሁ። ለምን? ያስጠላኛል። ከራገር ነው የመጣሁት። ምን አገባህ አንተ? ምቀኛ ነኝ።
ምቀኛ ታውቃለህ? ምቀኛ ነኝ። ተጠራሁ መጣሁ። ተጠራም ለመጣው መጣሁ ተጠራሁ። ተመጣሁ በኋላ ለምን ይነካል? ና በዚህ በኩል ዙርና ለምን ይነካለሁ? ለምን ይነካል? እሱን እንወያያለን እዚህ። ምን አገባውና ይነካኛል? እኔ እኮ የነገስኩ ነኝ። የነገስኩ የት ነው የነገስከው? ቦታዬን ግንቤን ናድህ 4 ዓመት ሙሉ አንተን ተከትላ ሄዳ ቤቴን አፈረስክ፣ ትዳሬን አፈረስክ። አንተ ትዳሬ ፈረሰ ባንተ። እግዚአብሔር ይመስገን በላ። ዓመት ሙሉ አደራ ተብለን በውርስ እኮ ነው የመጣ ነው። ውርስ እኮ ነኝ። ውርስ ነው አዳድራ ነው ሄደችው አያቷ። ለምንድን ነው አንተ የሰው ትዳር የምታፈርሰው? የት አለ ሰው ትዳር? ትዳሬን ነው ያፈረስከው። ቤቴ መጣህ፣ እሷ አንተን ፍለጋ ሄደች። ስንት ዓመት ነው ላያለካለ? ብዙ ዓመት እድሜ ልኳን ያሳደግኳት እኔ ነኝ። ሄድ እዛ ጋር ቆይ። ያሳደግኳት እኮ እኔ ነኝ። ያሳደግኳት እኔ ነኝ። እሷ ላይ እኮ በቀል አለብን እሷ ጋር። የምን በቀል? አትወደንም፣ ተመጀመሪያ እስከ መጨረሻ አትወደንም። እነሱ ግን አሜን 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 ሲሉ ነበር የነበር ነው። በስንት ዓመት ፈነዳ? ምን ለዋላይ ባለው በስንት ዓመት ፈነዳ ነው የምትለው? አንተ ጋር ተገናኘው። አይ ለዋላይ ያለ በስንት ዓመት ፈነዳ ማለት ነው? 24 25 ዓመት ለዋላይ ካለ። ኧረ 30 ልሞላ ነው። 30 ቆይ እዚህ ከመከታተልክ በጀመረሽ በስንት ዓመት ፈነዳ? 5ኛ ዓመቷን ይዛለች። ግጥም 4 ሞልቷል። 5ኛ ዓመት 4 ሞልቷል አልፏል። 4 ዓመት ነው በ5 ዓመት ፈነዳ ማለት። አዎ እየሸሸው እየተደበኩ ነበር ከሱ ጋር እያባላሁ እንዳይስማሙ አረጋቸዋለሁ። መምጣታችንም እንድትሳደብ አረጋታለሁ። አንተን ትሳደባለች። ምን እያልክ ነው የምትሰድበኝ? ደግሞ ጌቴ ቅርበለኝ ትላለች። ቆይ ምን እያልክ ነበር የምትሳደበው? ምንማ ጠንቋይ ነው እላታለሁ፣ መተተኛ ነው እላታለሁ። እኔኑ አዎ ውሸታም። እውነቴን ነው። በይ እላታለሁ። በይ ነው የምትለው? አዎ ትላት ተዛ ለዛ ዘዘህተት ትለዋለች። ዝም ይላታል። ከዛ አባላና ብጥብጥ ታረኩ። ማን ነው ስምህ? ጠቆራ አባቡሌ። አጋንንት ነው ሰይጣን? የምን አጋንንት ነው የምታወራው? እኔ የተከበርኩ አውሊያ ነኝ። የምን አጋንንት ነው የምታወራው? አጋንንት አይደለሁም። እና ምንድን ነው? እኔ አውሊያ። አሜን። አውሊያ አጋንንት ነው? አውሊያ ሰይጣን ነው? አንተ ስም ሰጥኸኝ። ወይኔ መረው የቀይ ገደሉ። እሺ ፎክር። ለሰው ማስተማሪያ ነኝ እንዴ? እኔ ብዙ አላወራም። ማስተማሪያ አይደለሁም። ነገሩ ይሄ ህዝብ አይማርልህም፣ ትደክማለህ እንጂ ነገ ጠዋት ተኋላ ላጥ ያረጋል። ይላጣት አይደለም በቃ ስትላጥ እንደኛ የምትዳከምበት ጊዜ ይመጣል። ግን ትዳራችንን አፈረስክ። ትዳሬኔ 30 ምናምን ዓመቴ እንዴ 30 ምናምን ዓመት ነው። በቃ ሂድ እዛ ጋር ሂድ። የት? እዛ ሂድ። አልሄድም። ምን ይመረኛል? አሁን መሄድ ነው የምፈልገው። መሰናበት ነው የምፈልገው። ዛሬም አቃጥላኛለች። ስንት ናችሁ? ተናገር ብላኛለች። ስንት ናችሁ? 2 ብቻ ናችሁ? እንደዚህ ሙጥጥ የምትለው ለምንድን ነው ፍጠ የምታየው? በቃ ማፍጠጥ ይብዛብኝ እንዴ? ማፍጠጥ ይብዛብኝ ወይ እንዴ? በቃ መሰናበት ያልቀረ ተደበቁ። 4 ዓመት የኔ ተማሪ ነው ማለት ነው። ሰይጣኑም አጋንንቱም እሷም የኔ ተማሪዎች ናቸው። ግን አሁን አንዱ ተማሪ ተበሳጭቷል። ታዳምጥ መረረኝ። ዛሬ እንኳን ጆሮ እንደፍኘዋለሁ። ለምን መሄድ ያልቀረ እንደው ተዘጋጃንተ ቡዳ ሌሎ አይዘጋ ብዬ ተስፋ አስቆርጫታለሁ። ችግር የለም። አነጥራ ነይ ወደዚህ። የጽዋት አይነት የጽዋት ነይ ወደዚህ። ማጃስ አይነጥል ና የጃለሽ አትይ። በጽዋት የገባው እሺ፣ በጽዋት የገባ በምን ጽዋት? በትምህርት ምን
እጽዋት እኮ እጽዋት በምንድን ነው የገባው? ባባሽ ባብሹ ባብሹ አንተ ትሄዳለህ አትሄድም? እሄዳለሁ። ጠጋ በላት። ያታለልኩት ነበር። ቆይ ለትምህርት ባብሾ በምን በር ተዘግቶ ነው የገባው? በጨለማ ቤት ነው የገባው? በጨለማ እንትን ሰውረው ነው አንጥፈው በነጠላ ሰውረው ነው አብሾን ያጠጡት። ያኔ አብረህ ገባ? በስንት አመቱ ነው የገባው አብረህ አብሾ ሲያጠጥ? 30 ዓመቱ 35 ዓመቱ። አሁን ስንት አመት ነው ላው ላይ ካለ? አሁን 15 ዓመት። ምን አልከኝ? 15 ዓመት ነው። እድሜው ስንት ነው? 70 እና በስንት አመቱ ነው የገባው? ለትምህርት ተብሎ የገባው በስንት አመት ልጅ ሆኖ ነው የገባው? በ35 ዓመቱ መድኃኒት እንትን ነው ያብሾ የቀመሰበት ነው። 51 ዓመተ ምህረት ነው? አዎ። ታዲያ 50 ምናምን ዓመት አይደል? አዎ በዛ ነው። አዎ ያኔ በ51 ዓመተ ምህረት ስንት ነበር እድሜው? እድሜው ስንት ነበር በ51 ዓመተ ምህረት? አመቱ 65። ምንድን ነው የምትለው? 65 ነው። ምኑ ዓመተ ምህረቱ 65 የገባበት ነው? አዎ በ65 ዓመተ ምህረት። አዎ አሃ በ65 ዓመተ ምህረት አሁን 2000 ስንት ነው? ስንት ዓመት ነው ማለት ነው? 41 ዓመት ነው። 41 ዓመት ቁጭ ብለሃል ማለት ነው። ሰይጣን አጋንንት ነው ባብሾ የገባው። አጋንንት ነው። እና ለትምህርት ያስገባህ ምን ቅዱስ ነገር ታሰራዋለህ? ቅዱስ ነገር ታስባለህ? በትምህርት ውስጥ ገብተህ ቅዱስንም ሰይጣንንም አስመስዬ ሰይጣንንም ቅዱስንም አስመስዬ አስቀኘዋለሁ። ታስቀኘዋለህ አብረህ ገብተህ። ይሄ የአብሾ ሂደት ከዚህ ከሌዋውያን መምጣት ጀምሮ ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ የተለመደ ነገር ሆኖ በአዲስ ኪዳንም መዘዙ አላቋርጥ ብሎ ብዙዎቹ በጎ ነገር የማይስማማቸው በዚህ ምክንያት ነው። የአብሾ የሚሰጡ በድግምት አብሮ የሚገባ ለእውቀት፣ ለትምህርት፣ ለግርማ ሞገስ፣ ለመግረሬ ጸር፣ ለመድፍነ ጸር እና አቃቤ ርዕስ በሚል በእነዚህ ነገሮች ውስጥ ይወስዱትና መንፈሱ ይዋሃዳቸዋል። በዚህ ጊዜ እንግዲህ ሁልጊዜ በቤተ እግዚአብሔር የሚኖሩ ከሆነ በጣም አስቸጋሪ ነው የሚሆነው። ምክንያቱም ያ የገባው መንፈስ ቅዱስ አይደለም፣ የገባው መንፈስ ቡሩክ አይደለም። እውቀቱን የዓመቱን በ6 ወር ሊጨርሱ ይችላሉ። የ2 ዓመቱን በ1 ዓመት ሊያስጨርሳቸው ይችላል። የሚያሰራቸውና የሚያከናውናቸው ግን የተባረከ ነገር አይደለም። ለዚህ ነው ብዙ ጊዜ መንፈሳዊ ጉዞአችን የተዳከመው። ይሄ የአብሾ መንፈስ ይገባና የተባረከ ነገር፣ የተባረከ ጊዜ፣ የተባረከ ዘመን አያመጣም። የሚያመጣው ክፉን ነው። የሚያገናኘውም ክፉን ነው። ደብተራ ባላንተ ቧጥና ውጣ ከዚህ ከልጁ ላይ ቶሎ በል ተቆር ተነስ እኮ አልኩ። ስንት ዓመት ነው? ለዋ ላይ ስንት ዓመት ነው? 20 ዓመት ይበልጣል። ዓመቱን አታውቀውም? አንተ ተቆረበቡ። አቤት ወደዚህ መሄድ ነው የፈለግከው ወይስ ማወናበድ? ከሚስቴ አለያየኸኝ። ምን ልፈልግ ቁጭ እላለሁ? ሚስቴን አጣሁ። ስንት ዓመት ሙሉ አብራኝ የኖረችውን ሚስቴ እድሜ ልክ ነው ያለው። እድሜ ልክ ነው አይደለም? ግማሽ እድሜ ልክ አይደለም። እድሜ ልክ አይደለም ያስኳት። ግማሽ ነው። ከየት መተህ ነው ያስኳት? ከየት መተህ ነው? ግማሽ ነው። ከዛው ከአርጆ አብራጃ ነው ያስኳት። አርጆ የት ሀገር ነው? አርጆ ስትመነኩስ አብረን የመነኮስከው? አዎ አብሬን የመለኮስኩ። ለምን አብረህ ትመነኩሳለህ? እኛ ስራችን ነው። እዛ ላይ ቁጭ እንላለን። እነሱ ቆርበው ምናምን ብለው ጠበላቸውን ጠጥተው ሲሄዱ ከዛ ደግሞ ወጥተን ቆብ እንላለን። ምን ነው ይሄንን አታውቅም እንደ አንተ? እያወክ አሳድጌ ጉድ አረከኝ። ባሏን ጥራው ና። ባሏ የምን ባል ነው የምታወራው? እኔ ነኝ እኮ ባሏ። የምን ባል ነው የምታወራው? ተፋታ እንጂ ከዚህ ነኝ እኮ ባሏ። እኔ ነኝ። የምን ባል ነው የምታወራው?
ተው እንጂ እኔ ነኝ እኮ ባሏ። አታውቅም እንደ ይሄንን? አላውቅም እኔ እንደ ባሏ እኔ ነኝ። የምን ባል ነው የምታወራው? ና ባሏ ይኸው እኮ። የምን ባል ነው የምታወራው? አንተ ባል ነህ እንዴ? ወንድም አይደለህ እንዴ? እኔ ነኝ እኮ ባሏ። እኔ ነኝ ባሏ። እኔ ነኝ በልኛል። ዝም ብለው አንተ እኔ ነኝ ባሏ። ይኸው አይደለም እያለ እኔ የስንት ዓመት ባለቤቴን የእሱ ሚስት ትላለህ? የእኔ ሚስት ነች። አሳድጌ ነው ያገባኋት። ለዚህ ያበቃኋት እኔ ነኝ። ብዙ ነገር ያደረኩላት እኔ ነኝ። ቆይ እንጂ አሽከሬ ነበር እንጂ ባልታረገው እንዴ? የኔ አሽከር እኮ ነው እሱ። አሜን አሜን ነበር። አሜን አሜን ብሎ ተንበር እኮ አሜን አሜን የሚለኝን ባልታረገው እኔ ነኝ እኮ ባል። የማታውቀውን ነገር እኔ ልንገርህ። እኔ ባል ነኝ፣ እሱ አሽከሬ ነው። አሜን 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 እያለ እንዴት ነበር የሚል? እስቲ እንዴት አሜን 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 ስቆጣ ሀይ 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 ስል አሜን ብሎ ያባብለኛል። ያባብላ? አዎ ብዙ ናቸው የሚያባብሉኝ እንጂ ምን ባል ነው የምታወራው? ባልማ እኔ ነኝ እንዴ? አዎ ስንት ዓመት አሳድጌ በውርስ ነው የመጣሁት። የአያት ነኝ። የትም እንዳልወርቅ አሳድጌ እዚህ ያደረስኳት እኔ ነኝ። ሚስቴ ነች። ሚስቴን እኮ ነው ላፋታ ብለህ የተነሳው አንተ። ወይ አንተ በርበሬ፣ ሽንኩርት፣ ጤፍ ያግዛል ማለት ነው። እኔ በለፋሁት እሱ ይጠቀማል እንጂ ምን እኔ ትንሽ ስለሚያበሳጨኝ ቢቀር ነው የሚሻለው። ያናድደኛል። ቆይ ተነስ። በርበሬና ሽንኩርት መች ቻልክ ታዲያ ባል ከሆንክ? ሁሉንም ችዬ እሰራለሁ እኮ ስራዬን እየሰራሁ እኮ ነው እዚህ ያደረስኳት ይላል። እሱ እየሰራ አይደለም እኔ እየሰራሁ እንደ ብዙ ነገር ገቢ አለኝ። አንተ አትመሰክርም? እንደ ሀቁን ታልመሰከርክ እንግዳውን የመሰክራለሁ። እኔ ራሴን ያኖርኳት። ቆይ ስማ፣ ስንት ኩንታል ጤፍ ገዝተሃል አንተ? ሁሉንም የማቀነብረው እኔ ነኝ። እግዚአብሔርን ባላመንኩበት ሰዓት ላይ ሰርቶ ሊሆን ይችላል። አሁን ግን ውሸቱን ነው። ውሸቱን ነው። ውሸቱን ነው። ከውጭ ሀገር ድረስ እያስመጣሁ መተኛ አልጋውን እንኳን እኔ ነኝ የገዛሁት። አላየኸውም? እንዳልጋውን ይላል። ሁሉም እኮ የኔ ነው። አንድ አልጋ አለና ከዛ አልጋ ላይ ተነስ ይለኝ ነበረ። አይ ተነስ ይላል። ለምንድን ነው ስለው እኔ ነኝ ሰርቼ ያመጣሁት አለ። ለምን በበፊቱ ጊዜ እህቶቼንም ገዝቷቸው ስለነበረ ይቆጣጠራቸው ነበር። አዎ እንዴ አሁንም ድረስ እነሱ ጋር አለ። እኔ ጋር ግን በስላሴ ስም አይችልም። እሷ ነች ጥላቴ፣ እሷ ነች። ልንገርህ ተመጀመሪያ እስከ መጨረሻ እሷ ነች። ፈረስ ልትሆነኝ ያልቻለችው እሷ ነች። እሺ እሱ ግን ተመችቶኛል፣ ይመቸኛል። መቼ? አሁን ነው ድሮ? ድሮ ሄደ። እሷ ብቻ መለኩሴ የሆነችብኝ። ከኔ ሌላ እሱ ብቻ ነው የደፈረኝ እንጂ ሌላ አልደፈረኝ። ለምን? እሱ ብቻ ነካኝ። ተሳሳትኩ እንጂ የተጠነቀቅኩ ነኝ። ተከለክላለሁ? አዎ አልወድም። ለምን አልወድማ? እኔ እኮ ወንድ ነኝ። ማን ነው አንተ? እኔ ጠቋር አባቡሌ። ታዲያ ሚስት ማን አግባለህ? ሚስቴ ነቻ። ከመጀመሪያ እስከ መጨረሻ ሚስቴ ነች። የት አለ የመዘጋጃ ቤት? ቀበጣለሁ። ሌላ ወንድ ሲመጣ አላስደርስም። ለምን አላስደርስም? ሚስቴ ነቻ፣ የኔ ነቻ። ባሳደግኩ እዚህ ባደረስኩ ማን ባሳደገ ማን ምን አገባው ይልሃል አንተዬ። ምን አገባው? እኔ ሲበቃኝ ነው እኮ እሱ የተነሳው። እኔ ጨርሼ በቅቶኝ ነበር። በቃ ታግዬ ሲበቃኝ አሁን ደግሞ በተራው መነሳቱ ነው። አሁን ታዲያ እንዴት ይሻላል? አሁን አፋታኝ እንደ ሚስቴ ምን ላርግ? ተው ሚስቴ አትበል። እሱ ነው ሚስቴ እኔ ነች። አልገባህም እንዴ? ስንት ዓመት ሙሉ አሳድጌ ያገባኋት እኔ ነኝ። በመዘጋጃ ቤት ነው። አልወድም፣ አላስጠጋትም። የነካት የለም። በመዘጋጃ ቤት ነው ያገባሃት? ማዘጋጃ ምናምን የኛም ማዘጋጃ የተለየ ነው። የእናንተ ጋር አይደለም እኮ። ተዘጋጅ ከነ ሰራዊት። ስንት ናችሁ ሰራዊት? 2 አንድ አይነ ጥላ ጀግናው ጠቋር አባቡሌ አንድ አይነ ጥላ ታጓራለህ? 2 አጓርተን ጨርሰናል። አንተ ለማስተማሪያ ነው በቃ ያለ የምታጓራው። እስቲ እንዴት ነው እኛ ስታጓራ? እንዴት ነበር ስትነሳ መጀመር ሳይሆነው ፎክረህ ምናምን ፉከራ ነው የምለው። ይሄ ነው ሀይ ነው የምትለው። ብዙ ከብቶችም እንደዳ ነው። አሜን
ሲሉና ያረጋጉልኛል። ቡናዬን ምንን ያቀራርቡልኛል። ይህች እርኩስ ግን ከመጀመሪያ እስከ መጨረሻ ትቃወመኝ ነበር። ጠይቀው ትቃወመኝ ነበር። በላም ተዘጋጅሽ። የእሷ ተቃውሞ እዛ በቃኝ። አልፈልጋትም። ገምታኛለች፣ ካርፍታኛለች። ዛሬ ደግሞ ቀጠቀጠችኝ። ተንበርከክ አንተ የደብተራ ቁራኛ ተንበርከክ። አፍለውጣ አፍላይ በኢየሱስ ክርስቶስ ስም በል እንጂ አንተ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ዮሐንስ ስም፣ በቅዱስ ዮሐንስ ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰባት እጩ ነው። ቶሎ በል ዘበር ገዝ እነሱም ሆይ ማሩኝ ማሩኝ። እንደዛ ተነሽ ተነሽ። አባ ማሩኝ። ምን ንስሐ ልግባ አባ። እንደዛ በቃኝ። ተነሽ ተነሽ። በይ በርሲ። አባ ማልለወጥ የለም። እኔን ነው እኔማ ምን ማጣፈጫ እኮ ነኝ። ችግር የለም። ተነሽ። እናንተ የዓለም ጨው ናችሁ ነው የሚለው ቃሉ። የእኛ ተገልብጦ ደግሞ ያው ሌላ ነው። ይነሱማ ወይ የትም ቦታ ለቅሶ ቦታ እንኳን ሰርጉ ቀርቶ ለቅሶ ቦታ እንኳን በተለያየ አይነት መንገድ ነው የሚወራው። ቡናም አፍልቶ ሆቴል ቤትም እየበሉ ማውራት ነው። ድሮ ድሮ ይለኝ ነበረ ሁሉ ሲያወራ ጊዜ በቃ ተወኝ እታው ምን ነበር የምትይው? ታደርጉልኝ ማልለው የለኝም። እሱን የጎዳው እየመሰለኝ ብዙ ነገር እናገራለሁ። እሳቸው ጋር እየሄድ የሰኔ እነሱ አሽከር እለዋለሁ። አሽከርት እነሱ ናቸው ለዚህ የሚያበቀኝ። እነሱ ጋር ራሴ ወስጄ እለዋለሁ። ማልለው የለኝም። ብዙ ነው ማማወት አባ፣ ብዙ ነው የምሳድበው። እሱን የጎዳው እየመሰለኝ እሱ ትሄደ በኋላ ደግሞ ይቅር በለኝ እላለሁ። አባ አይነወትን ለማየት እኔ አይደለሁም እሷ ነው የሚጠላኝ፣ አንቺ አይደለሽም ስትሉኝ ለመቅረብ ፈልጋለሁ። እንደገና ደግሞ እሸሻለሁ። ደፍሬ መሄድ ግን አልችልም። ታልወሰደኝ አልሄድም። ቤታችሁን እያወቅሁት አላውቀውም። አባ ብዙ ክፍ አለብኝ፣ ይቅር በሉኝ። አይዞሽ በርቺ በይ። ተቋሩ እኮ ነው ይሄን የሚያወራው። እሺ አባዬ፣ አንድ ባህሪ ሆኖ ማለት ነው። እንዴት ነው? በጣም ደህና ነኝ። ደህና ነኝ። ደህና ነኝ። አሁን ደህና እቺ አብሾ ነገር እንዴት ናት? ሳይሸግር ለትምህርት እያልን ለትምህርት ብላ ነው የገባችው። ሲገባ ምን ተሰማሁት? መጀመሪያ ሲገባ ደህና ነው። ያን ጊዜ ብዙ ነገር ተናገረ። ብዙዎቹ ተናገር ይናገራል፣ ግን የለም መንፈሱ ይናገርና ያጠፈዋል። የሚገርም ነው። ለቅኔ ብለው ነው ያስገቡት። ለቅኔ አብሾ ለቅኔ እያለ ለቅኔ በስንት ጊዜ ተቀኙት? ወዲያው ከገባ በኋላ ወደ 5-6 ድረስ ወደ 5-6 ድረስ 6 ወር የፈጀው በሰይጣን በኩል እኮ ነው የተቀኙት። አዎ መሆኑ ነው እንጂ እንደገና መሆኑ ነው። የሚገርም ነው። ይበርቱ በሉ ይበርቱ።